በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። የመልእክቴ ክፍል ይቅርታ የሚል ነው። ይቅርታ በዚህ ውስጥ ሶስት ነገሮችን እናያለን። አንደኛው ይቅርታ ምንድን ነው የሚል ነው። ሁለተኛ ይቅርታ ከየት ይጀምራል የሚል ነው። ሶስተኛ ይቅርታ በኢየሱስ ምን ተደረገ የሚል ነው። በጌታ በኢየሱስ ሕይወት ምንድን ነው ይቅርታ ምን ተደርጓል የሚል ነው። ይህ ይቅርታ በክርስትና ትልቅ መንፈሳዊ እውነትና በቀላሉ ስንገልጸው ይቅርታ ማለት ሰው በእኛ ላይ ላደረገው በደል የበቀል ዕዳን ትተን ፍርዱን በእግዚአብሔር ላይ መተው ነው። በመጽሐፍ ቅዱስ ውስጥ ይቅርታ የሚለው ሐሳብ በዕብራይስጥ በግሪክ ብዙ ቃላት ይገለጻል። በተለይም ደግሞ ሁለቱ ቋንቋዎች ይቅርታን ከኃጢአት መሰረዝ፣ መሸከም፣ ነፃ መልቀቅ ጋር አብረው ያያይዙታል። ስለዚህ የዕብራይስጡ ቃል አንድ ቃል ይናገራል። ሌሎችም ቃላቶች አሉት፣ እነሱን እናያለን። ግን ሳላህ ብሎ የሚለው የዕብራይስጥ ቃል ይቅርታን የሚመጥነው ቃል ሲሆን ሳላህ ትርጉሙ አንደኛ ይቅር ማለት፣ ሁለተኛ ኃጢአትን መሰረዝ፣ ሶስተኛ በደልን ከሰው ላይ አለመቁጠር፣ አራተኛ የበደል ዕዳን መልቀቅ ነው። ለምሳሌ መዝሙረ ዳዊት 103 ቁጥር 3 ላይ ኃጢአትህን ሁሉ ይቅር የሚለው ሐሳብ ሁሉ የይቅርታን ጽንሰ ሐሳብ አጉልቶ የሚያሳይ ነው። በተለይ ደግሞ ሌላው ጠቃሚ የዕብራይስጥ ቃል ምን የሚል ነው? ናሳ የሚል ነው። ናሳ በመሰረቱ መሸከም፣ ማንሳት፣ መውሰድ ማለት ነው። በኃጢአትና በይቅርታ አውድ ውስጥ ግን በደልን መሸከም፣ መውሰድ፣ በደልን ከሰው ላይ ማንሳት የሚል ሐሳብ ተደጋግሞ የሚገለጥ ነው። መሰረታዊ ሐሳብ ነው። ስለዚህ የዕብራይስጥ ይቅርታ ምስል እንዲህ ሊታይ ይችላል። በደል ተሸክሞ መውሰድ፣ ከሰው ላይ ማንሳት፣ ይቅርታን ማድረግ በእነዚህ ይጠቃልላል። የግሪኩ ቃል ደግሞ ኦፋየሚ ማለት በተለይ ይቅርታ የሚል ሲሆን በአዲስ ኪዳን የይቅርታ በጣም ዋና ቃል ሆኖ የተቀመጠ መልቀቅ፣ መፍታት፣ መተው፣ ዕዳን መሰረዝ ማለት ነው። የዚህ የግሪክ ቃል ስለዚህ ኢየሱስን በጸሎት ዕዳችንን ይቅር በለን፣ በደላችንን ይቅር በለን ሲል የሚያሳየው ሐሳብ የኃጢአት ዕዳን መሰረዝና ነፃ መልቀቅን እንደሆነ እናያለን። ሌላው የግሪክ ቃል ደግሞ ቻሪዞማይ የሚል ነው። ደግሞ በጸጋ መስጠት፣ ይቅር ማለት፣ ዕዳን መሰረዝ የሚል ሐሳብን የያዘ ነው። በኤፌሶን ምዕራፍ 4 ቁጥር 32 ላይ እግዚአብሔርም በክርስቶስ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ ይላል። የሚለው የቻሪዞማይ ሐሳብ ጋር አብሮ የሚያያዝ ነው። እዚህ ይቅርታ እንደ ጸጋ የሚሰጥ ስጦታ እንደሆነ አድርጎ የግሪኩ ቃል ያስረዳል። ሌላው አምስተኛ በክርስቶስ ይቅርታ ሲታይ እነዚህ ቃላት አንድ ላይ ስናይ አንደኛ በዕብራይስጥ ኃጢአትን ይቅር ማለት፣ ሁለተኛ በዕብራይስጥ በደልን መሸከም ማንሳት። የመጀመሪያው ሳላህ የሚለው ኃጢአትን ይቅር ማለት፣ ሌላው ናሳ የሚለው በደልን መሸከም ማንሳት። ግሪክ ደግሞ ኦፌሚ መልቀቅ፣ ዕዳን መሰረዝ ግሪክ። እንደገና ሌላው ደግሞ ቻሪዞማይ በጸጋ ይቅርታ ማለት የሚል ነው። ስለዚህ በመጽሐፍ ቅዱስ እይታ ይቅርታ ማለት በደልን በጸጋ መሰረዝ፣ የበደልን ዕዳን መልቀቅና ከሰው ላይ ማንሳት ነው። የይቅርታ ከፍተኛ መግለጫ ግን በመስቀል ላይ በተሰራው ስራ ነው። ክርስቶስ የእኛን የኃጢአት ዕዳ ተሸክሞ ይቅርታን አመጣልን። ስለዚህ ኤፌሶን ምዕራፍ 1 ቁጥር 7 ደግሞ እንዲህ ብሎ ይላል፣ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት እያለ ይናገራል። እግዚአብሔር ስሙ የተባረከ። ለኤፌሶን ሰዎች ሐዋርያ ጳውሎስ የነገራቸው ነገር እንደዚህ ብሎ ነው። እንዲህ ነው የሚያስረዳቸው። በጣም የሚገርም ነገር ነው። በውድ ልጁም ይላቸዋል፣ በጌታችን በኢየሱስ ክርስቶስ ማለት እንደ ጸጋው ባለጠግነት መጠን። የሚገርም ነገር ነው። እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት እያለ ይናገራል። ሌላው ደግሞ በቆላስያስ ምዕራፍ 2 ቁጥር 13 እና 14 ላይ እንዲህ የሚል ቃል አለ፣ እናንተም በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ
ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ፣ በእኛ ላይ የነበረውን የሚቃወመንንም በትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል እያለ ሬስኬቮል ኤልማኖስቶዲያ በጣም የሚገርም ቃል ነው። ስለዚህ ነፃነታችንን ስናስበው በመስቀል ላይ የተሰራውን ስራ ስናስብ ልዩ ስራ ነው የተሰራ። መስቀሉ ላይ ጌታችን ኢየሱስ ክርስቶስ የሰራው ስራ የተለየ ነው። ስለዚህ ይቅርታ ምንድን ነው የሚለውን ስናስብ አንደኛ ይቅርታ በደልን እንዳልተፈጸመ መቁጠር አይደለም። ብዙ ጊዜ ሰዎች ይሳሳታሉ እንደዚህ ያለውን ነገር ሲያስቡ። ይቅርታ በደልን እንዳልተፈጸመ መቁጠር አይደለም። ሁለተኛ ይቅርታ የተደረገውን ክፉ ነገር መደገፍ አይደለም። ሌላ ሶስተኛ ይቅርታ የፍትህ ሂደትን መከልከል አይደለም። ሌላው አራተኛ ይቅርታ ቂምን፣ ጥላቻን፣ የበቀል ፍላጎትን ከልብ ማስወገድ ነው። ፔልማ ክሮስቶዶስኮፎ ጄፎና ኢየሱስ ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና ብሎ አስተምሯል። ማቴዎስ ምዕራፍ 6 ቁጥር 14 ላይ ይህን ቃል ይናገራል። ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና ብሎ አስተምሯል ጌታችን ኢየሱስ ክርስቶስ። ስለዚህ ይቅርታ ደግሞ ከየት እንደሚጀምር ስንነሳ እውነተኛ ይቅርታ ከእግዚአብሔር ጸጋ የሚጀምር እንደሆነ እናያለን። መጀመሪያ እኛ እግዚአብሔርን ይቅር እንዳለን መረዳት አለብን። ከዚያ የሚያገኘነውን ይቅርታ ለሌሎች እናሳያለን። እርስ በርሳችሁ ቸሮችና ሩሩዎች ሁኑ፣ እግዚአብሔርም በክርስቶስ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ ይላል። ኤፌሶን ምዕራፍ 4 ቁጥር 32 ላይ ደግሜ እንደገና አነበዋለሁ። ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና ብሎ ያስተምራል። እንደገናም ደግሞ ኤፌሶን 4:32 ደግሞ እርስ በርሳችሁ ቸሮች እና ሩሩዎች ሁኑ፣ እግዚአብሔርም በክርስቶስ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ። ስለዚህ የይቅርታ ሰንሰለት የእግዚአብሔርን ምሕረት የእኛን ይቅርታን ለሌሎች ይቅርታን ማድረግን የሚያጠቃልል ትልቅ መንፈሳዊ የሆነ ቁልፍ ነው። ይቅርታ እንግዲህ በኢየሱስ ክርስቶስ ምን ተደረገ? ይሄ ይቅርታ የሚባለውን ነገር ስንመለከት በጌታችን በኢየሱስ ክርስቶስ ስራ ውስጥ ምን ሆነ? ይቅርታ የወንጌል ልብ ነው። ሰው በኃጢአት ምክንያት ከእግዚአብሔር እንደተለየ፣ ኢየሱስ ግን የእኛን ኃጢአት ዕዳ ለመሸከም በመስቀል ላይ ራሱን እንደሰጠ እናያለን። በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ በተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው እያለ የሚናገረው ጌታችን ኢየሱስ ክርስቶስ በመስቀል ላይ የይቅርታን ዋጋ እንዳሳየ እናያለን። በመስቀል ላይ ኢየሱስም እንኳን ለሚያሰቃዩት እንዲህ አላቸው። በጣም የሚገርም ጥግ የሆነ የይቅርታን መንፈስ በእኔና በእናንተ ህይወት ውስጥ የሚያስቀምጠውን ነገር እናያለን። ሉቃስ ምዕራፍ 23 ቁጥር 34 ላይ እንዲህ ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተካፍለው ዕጣ ተጣጣሉበት ይላል። እንደዚህ እርቃኑን ለእኔና ለእናንተ ኃጢአት ሲል በመስቀል ላይ የተሰቀለውን ያን የሰቀሉትን ጌታ እዚያ ልብሱን ደግሞ ዕጣ ይጣጣሉበታል። በጣም የሚያስገርም የይቅርታ ልብ ያለው አምላክ ነው የኔና የእናንተ አምላክ። እንዲህ አለ ሴልቫ ክራስኮቮ ዤቮ ማህላስቶሮዶኖስኮዲያ እንዲህ አለ፣ አባቶ የሚያደርጉትን አያውቁምና ይቅር በላቸዋል። ይህ የክርስቶስ ይቅርታ ታላቅ ምሳሌ ነው። እሱ ኃጢአት ስላልነበረበት ሳይሆን እኛ ኃጢአተኞች ስለሆንን ራሱን ሰጠ። ክርስቶስ ምን አደረገ? በክርስቶስ አንደኛ በክርስቶስ ኃጢአታችንን ይቅር ተባባልን። ሁለተኛ በክርስቶስ ዕዳችን ተከፈለ። ቅጣታችንን እርሱ ተሸከመ። ከእግዚአብሔር መለየታችንን በእርቅ ደመደመው። ጥፋታችንን በጸጋ ደመደመው ጌታችን ኢየሱስ ክርስቶስ እነዚህን ነገሮች አድርጓል። ስለዚህ ይቅርታ የሚጀምረው መስቀል ላይ በመስቀሉ የእግዚአብሔር ፍትህና ምሕረት በክርስቶስ ያገኘንበትን ያንን ነው የሚያሳየን። ምክንያቱም መጀመሪያ ይቅር ተብለናል። እኛ ይቅር የተባልን ሰዎች ስለሆነ፣ ዋጋ የተከፈለልን ሰዎች ስለሆነ ጴጥሮስ እንዲህ አለ፣
እስከ ስንት ጊዜ ይቅር እንደሚል ጠየቀ። ማቴዎስ ምዕራፍ 18 ከቁጥር 21 እስከ 35 የይቅርታን ታላቅነት ጌታ ሲያስተምር እንዲህ አለው። በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜ ነውን? አለው። ኢየሱስም እንዲህ አለው፣ እስከ 7 ጊዜ 7 እንጂ እስከ 7 ጊዜ አልልህም። ጌታ ስሙ የተባረከ ይሁን። 490 ጊዜ ይለዋል። እንግዲህ ለጴጥሮስ ሲናገረው እንዲያ ነው የሚለው። ይቅርታን በተመለከተ በዚህ ርዕስ ውስጥ ዋና መልእክት እኛ ከእግዚአብሔር ያገኘነው ይቅርታ ከሌሎች የምንፈልገው ይቅርታ ይበልጣል። ስለዚህ ይቅርታ ከሰው ልብ ብቻ አይጀምርም። ከእግዚአብሔር ጸጋ ይጀምራል፣ በክርስቶስ መስቀል ይገለጣል። በእኛ ሕይወት ደግሞ ለሌሎች በምንሰጠው ይቅርታ የሚታይ ነው። ይቅርታ የተባልን ሰዎች ነን። ስለዚህ ይቅር ማለት ሊከብደን አይገባም። ያሳዘኑን ቢኖሩ፣ በዓለም ዙሪያ ያሉ የበደሉን ሰዎች ቢኖሩ፣ ከኛ እንኳ የራቁ ሰዎች ቢኖሩ ዛሬ ከዚህ መልእክት የተነሳ ወገኖቼ እናንተ ሴት የእግዚአብሔር ባሪያዎች፣ ወንድ የእግዚአብሔር ባሪያዎች በያሉበት ይቅር እንድትሏቸው የመፍታት ዘመን እንደሆነ እንድትፈቷቸው በኢየሱስ ክርስቶስ ስም ጸልያለሁ። የክብር አምላክ እግዚአብሔር ሆይ እነዚህን ባሪያዎች እንድትረዳ እግዚአብሔር ይቅር የማለት ኃይል እንኳ ቢያጡ የእስራኤል ቅዱስ እግዚአብሔር ካንተ ዘንድ በመስቀል ላይ የተሰቀለውን ያን ልጅህን አሳልፈ የሰጠውን ያንን የይቅርታ ጊዜ እያሰብ ሬስ ቮአልማና ኮፕራንዶ ሴትራቮኒያ ይቅር እንዲሉ በኢየሱስ ስም ኃይል እንድትሰጣቸው ጸልያለሁኝ። የነጻነት ዘመን እንድታደርግላቸው ጸልያለሁ። የመፈታት ዘመን እንድታደርግላቸው ጸልያለሁ። ይቅር ከማላታቸው የተነሳ የእስራኤል ቅዱስ እግዚአብሔር አሁን ይቅር ብለው የክብር አምላክ ካንተ ዘንድ ይቅርታን እንዲያገኙ በጌታ በኢየሱስ ክርስቶስ ስም በንጹህ ልብ ወገኖቻቸውን ይቅር እንዲሉ ነው ጸልይኩ። ስለ ሁሉ ክብር ላንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ